አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንዲት የክርስትና እምነት ተከታይ ወገናችን እዚህ ጥያቄ ትጠይቃለች። ምን ትላለች? ሁሉም ሰው ሲወለድ ሙስሊም ነው የሚባለውን ነገር በማስረጃ ብታስረዳኝ በጣም ደስ ይለኛል ትላለች። ጥሩ ጥያቄ። አምላካችን አላህ ሱብሓነሁ ወተዓላ የሰው ልጆችን ሁሉ ሲፈጥራቸው ሙስሊም አድርጎ እንደፈጠራቸው ሲገልጽ ሱረቱ ሩም ላይ እንዲህ ይላል፣ ፈአቂም ወጅሀከ ሊዲኒ ሐኒፋ ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ላ ተብዲለ ሊኸልቂላህ ዛሊከ ዲኑል ቀይም ወላኪነ አክሰረ ናሲ ላ ያዕለሙን አለ። የሰው ልጆች ሆይ ለትክክለኛውና ለእውነተኛው እስልምና ሃይማኖት ብቻ ፊታችሁን አዙሩ። አምላካችሁ አላህ የሰው ልጆችን ሁሉ የፈጠረበት ብቸኛ ሃይማኖት እስልምና ሲሆን አለ። ዛሊከ ዲኑል ቀይም አለ ቀጥሎ፣ ያ ነው ትክክለኛውና እውነተኛው ሃይማኖት። ወላኪነ አክሰረ ናሲ ላ ያዕለሙን አለ። ነገር ግን አብዛኞቹ ሰዎች ይሄንን እውነታ አያውቁም አለ። ከዚያም በመቀጠል የሰው ልጆችን ሁሉ ጥሪ ያደረገላቸው ምን አለ? ሙኒቢነ ኢለይሂ ወተቁሁ ወአቂሙ ሰላተ ወላ ተኩኑ ሚነል ሙሽሪኪን አለ። ወደ እርሱም ተመላሾች ስትሆኑ፣ ወደ አምላካችሁ ወደ አላህ ተመላሾች ስትሆኑ የእርሱን ብቻ ሃይማኖት እስልምናን ተከተሉ፣ እርሱን ብቻ ያዙ። ወተቁሁ እርሱንም ብቻ ፍሩት። ወአቂሙ ሰላህ ለእርሱም ብቻ ሶላትን ስገዱ። ወላ ተኩኑ ሚነል ሙሽሪኪን ከአጋሪዎችም አትሁኑ። በእርሱ ላይ ሌላም ፍጥረታት የምትገዙ አትሁኑ፣ እርሱን በብቸኝነት ተገዙ እያለ ጥሪ ያደረገላችሁ እና የሰው ልጆችን ሁሉ የፈጠርኩበት ሃይማኖት እስልምና ነው ብሎ ገልጸዋል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አምላካችን አላህ ሱብሓነሁ ወተዓላ የሰው ልጆችን ሁሉ ሲፈጥር በእስልምና ሃይማኖት ላይ እንደፈጠራቸው ሲገልጹ ምን አሉ? ኩሉ መውሉድን ዩውለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ብለው ተናገሩ። ማንኛውም ሰው ሲወለድ ሙስሊም ተደርጎ ነው የሚወለደው፣ በእስልምና ሃይማኖት ላይ ነው የሚወለደው አሉ። ከዚያም በኋላ ወላጆቹ ወዳሉበት ሃይማኖት ይቀይሩታል፣ ወይ ወደ ክርስትና ወይ ወደ አይሁዲነት ብለው ተናገሩ። ግልጽ ነው አይደለ? ነገር ግን አምላክ አላህ ሱብሓነሁ ወተዓላ የሰው ልጆችን ሁሉ ሲፈጥር በእስልምና ሃይማኖት ላይ ነው የሚፈጥራቸው። ከዚያ ወላጆቹ ወዳሉበት ሃይማኖት ይቀይሩታል ብለው ተናገሩ፣ ወይ ወደ አይሁዲነት ወይ ወደ ክርስትናነት እያሉ ገለጹ። ይህ ነው አምላካችን አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥር በእስልምና ሃይማኖት ላይ ነው የፈጠራቸው። እንዲሁም አጠቃላይ ሁሉም ነቢያት እስልምናን ነበር ሲያስተምሩ የነበሩት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሁሉም ሃይማኖታቸው አንድ ብቻ ነበር፣ እርሱም እስልምና ነበር አሉ። እነ ኖህ፣ እነ አብርሃም፣ እነ ሙሴ፣ እነ ዒሳ ወይንም ኢየሱስ አጠቃላይ ሁሉም ነቢያቶች ሙስሊም ናቸው። ሰላም አለይኩም።